እሺ ቀጣይ ተጠያቂ እንግዲህ ምንድነው ባልሽ ምን ስጦታ ሰጦሽ ታውቂያለሽ? ባልሽ ምን ስጦታ ሰጦሽ ያውቃል ነው ሰጠሽው ነው ሰጠሽው? እሷ ለኔ አዎ እሷ ለአንተ ምን ስጦታ ይመስለኛል ልትል የምትችለው ቅድም ነግሪያት ቅድም ያስቀምጨው ነበር። ኧረ ምንድነው እኮ መነጋገር እኮ የለም ነገረችው። ኧረ አልነገረች። እሺ እንቀጥል ነው አይቻለሁ። ማክሱ አይደል እንዴት ምጥሽ? ቆይ እሺ ቀጥይ። ከቤት አስቀምጨው መጥቼ ነው አሁን አለበስኩትም እንጂ ደንበኛ ጋቢ ነው ያሰርታ የሰጠች። ጨብጫቡ ኧረ እዛው ትተሳሰማላችሁ። ማን የፍቅር ጊዜ ሰጣችኋል። ቆይ ደራቃ የመደለችኝ ካስ ምን ሙት ወቃሽ ነው ደግሞ ይሄ። እሺ እንቀጥል። እዚህ አጃጠላ ላይ ባልሽ ምን ስጦታ ሰጠሽው ታውቂያለሽ? ባልሽን ሚለው ነው ለኔ። አዎ ምሽቴ ስጦታ ወዷ የጠዳ እንትን ገንባሊ ከስክስና ገንባሊ ተዚህ የሚለበሰው አለ አይደለ? እሱን ሰጣኛለች ሚል ይመስለኛል። እሱን ነው የምትለው የሰጠችኛው እንዳይን በሌንም ሳሳለት ብላ የሰጠች ገንባሊ ነው። ተወካይ ነው ያልከው? ወካይ እንዴው ምንም ያልመለ አይ በቃ ከስራ አጃጥ ላይ ከስራ ላይ ምንም ሰጠው አታውቅም ነው ያለ። አንተ ሰጠኝ አታውቅም? ለዛኛው ነው ለምኑ ነው ያለ። ውሽማልኝ አረ እንደሱ እንደዚህ አይደለም እንጂ እኔ ያልኩ እሷ እንደነገረችኝ ትዝ የሚለኝ እኔም ሳይው የሰጠች ትሰጣለች ግን እንደው እንጃ እኔ በቃ ምንም አይገለጥልኝም። አልሰጠሁትም አለች እኔን የወንዲያ ነገር ነው። እሺ እንቀጥላለን። ረጨጓሪያተ በሁለት ነጥብ እየመሩ እሳቸው እየመራ ነው። የመጨረሻው ጥያቄ ባለቤትሽ አንቺን ከማግባቱ በፊት ልጅ መኖሩን ብታውቂ ምን ታረጋለሽ ነው? ዙሮ አሸንፈናል። አሁን ብንስተውም በልተናል። ቆይ እስቲ ለመብላት አንድ ዙር አለን እኮ ገና። አራ ናናቸው ነው ዙር ናኔን አታዙሩት። እንግዲህ ቀጥል። ዙሮ መሸነፋቸውን ታውቆ ነው ታችሁ ሄዱ ብዬ ነው። እኔ ራስን መልስ። እሺ ይሄ እኮ ስነ ምግባር እንኳን እንዲህ ችሎ እኮ ጥያቄ እኮ አይደለ? አዎ ያው እንደምታያት ናት። ልበሩሩ ናት፣ የዋህ ናት። እኔ ተምናገር ይልቅ እሷን አይተህ መገመት ትችላለህ። የራስን መልስ ተመልስ ወይስ እንደው ዝም እኔ ልልፋበት ቢኖረኝ እኔ ልሙትልህ እሷን የመሰለሽ ሸበላ አስቀምጭ አልወሰድትም። እኔ ያፈለገው ቢኖር ነው ያቺኛዋ ራሱ ያፈለገው ቢመጣ እንትን አይደለም። ቢኖር ግን ተቀብላ አፈል ብላ ልጄ ነው ብላ ተንከባክባ ታሳድጓለች። ያውቃሉ የሷን ሰው ጭብጫቡ አሁንም እናንተ እንዴት ያለ ነገር ነው። እሺ አጃጥለያስ ምን ትላለህ? ምን የምትል ይመስላል? አሳድጓለሁ የምትል ይመስለኛል። የምትለው ግን ልጁ እንትን ነው ዝም ብሎ ዘባርቅ። አሁን እሷን ባለቤትህን ጥለህ መምጣት አልነበረብህም። እሱ ያለ ትቀጠቅጠዋለች፣ ትከረትፈዋለች፣ መደብ ትሰራበታለች። አዎ እንደዛ ካለ ተጠንቀቅ። ለማንኛውም እንደው ሌላ ልጅ እንዲህ ወስልተህ ከሆነ ተጠንቀቅ፣ መደብ እንዲያሰራብህ። አረ ጉድ ፈለና አንተ ደማ ሳከደ ደዘ ምንድን ነው ተናለባብሱ መክፋት ደግሞ ይስቀል የግልፈት ጉድ አንተ ነህ ተማከራችኋል። ልገሉኝ ነው ዛሬ ንግዴ ነው ተባብር ጥያ ውድድር አይደለም መጥተኝ ለመግደል አይደለም ወንድ አትሸነፍ ዛሬ እኮ አይደለም። ቆይ አይደለም ጋዜጠኛ የለውም ጠያቂ ነኝ። እሺ ጠያቂ ቆይ ለምንድን ነው የሚያስቆይ? አይደለም ቆይ በቃ እስቲ ዛሬ እኮ እዚህ እኮ ውድድር መጥቶ እኮ ባንወዳደር ነው እኮ እነዚህ ሰዎች እኮ ገለውኛል እኮ ሞታል። እሱማ እኮ ሞቻለሁ እኮ ነው የሞተ ሰው ደግሞ አያወራም። ዝም በል ያንተውን አይደለም ዝም በል። ስንት ናችሁ? ማን ናችሁ? እኔ እኮ ግራ ገበኝ እኮ ምኑን ልበል ምኑን እኮ ለታንፈሰው ዞሮኛ እዚህ ቤተሰብ ጥያቄ ይሄ እንተዋወቃለን ወይ ጥያቄ ለስምምነትና ለፍቅር ነውና ለጠብ አይደለም። እንዲያ ደግሞ ጨነቀኝና ተጨነቀ ማናለ። እስቲ እናንተ ፍቅራችሁን ተገላለጡ። ምኑን ልናገር? አንዴ ወደ ሌላ ፕሮግራም ሄደናል። ይቅርታ ፍቅራችሁን ተገላለጡ። የሆነ መላማ ካልፈጠሩ ካልተዘለቅንም ከዚህ ጋር ሁሌ እየተዋረድኩ እናንተ እንዴት ያለ ነገር ነው? ኧረ ሙሽሪት በአይዞሽ እኔ አፋር ልብላ እኔ ልደንግጥ ጠላትሽ እኔ ልደንግጥ። እንዴት ነሽ? ደህና ነሽ? እኔም ደህና ነኝ። ይኸውልሽማ እልል በይ ዝም ብለሽ የምስራች ልንገርሽ። እልል በይ ዝም ብለሽ። እንዴ ለምን እልላለሁ? የት እየሄድሽ ነው?
ከጓደኞቼ ቡና አልጠጣም። ኧረ ቆይ አይደለም አስተርሽ ነው እንጂ እኔ ኧረ ነከሽም እኮ አትናደ በስመ አብ ሁሉ እግዚኦ ማርነክሱ አንቺ በጠራው ሳይ ወይስ ጫካ ውስጥ ነው? ኧረ እንደው ዝም በይ እባክሽ እንደው አደረሽ እኔ የምሰራሽ ልንገርሽ ይልቅ ቡና ልጠጭ ሳይልሽ ከምትዘፈዘሽ ማለት ነው ሽልማት ያለው ጨዋታ ቦታ ይዤሽ ልሂድ በምናምን አለው በምናምን አለው ምን ማመኛ ያይነማኛለ በቴሌቪዥን ነው የምትተላለፊ ዝም ብለሽ በቴሌቪዥን ነው የምትተላለፊ ካሸነፍ ደንበኛ የቡና ማሳ የምትገዥበት ብር ነው የምትሸለሚ ዘይትም አለ አሻውም አለ ጫውም አለ በቃ ሙሉ ነገር ነው የምታሟይ ዝም ብለሽ ይኸው ልሙትልሽ ይኸው ወላዲት ወላዲት አንቺ ግድልሽም ብልጡኝ ዝም ብለሽ እኔ ይኸውልሽ ጥያቄውን አውቃለሁ የሚጠይቁትን ጥያቄ ቀድሜ እኔ ብልጥ ስለሆንኩ ስለምሰለሳሰፍ አውቃለሁ በደንብ ማለት ነው እና መልሱን እነግርሽና እኔ መልሽን ብቻ ነው የምትናገሪ አንቺ አንተ ምን ልሆን ነው እኔ እና አንቺ ባልና ሚስት ነው የምንሆንም ሄደን የምንሄድ ባልና ሚስት ነው እንሄዳለን ከዛ እኔም ወደውን አንቺን ይጠይቁሻል አንቺ የምትወጂውን ደግሞ እኔን ይጠይቁኛል ጥያቄውን እነግርሻለሁ የምትይውንም እነግርሻለሁ ከዛ እኔ ያልኩሽን ብቻ ሌላ ነገር መዘላበድ አይቻልም ከዘላበርሽ እንሸነፋለን እኔ የምለውን ብቻ ትናገር ታዲያ የምትለኝ አብረን ሂደን ቲቪ አይተን ጓደኞቼ ሁሉ ያዩታል ነገር እንደው ማገዶ ልትፈጅ ነው በቴሌቪዥን ከተላለፍሽና ቲቪ ያለው ሁሉ ያዩዋል ቴሌቪዥን ያለው ሁሉ ያዩዋል እንጂ ለዓለም እኮ ነው የምትታይ እንደዛ ጓደኞቼ እሺ ምን አለ ሽልማቱ አንቺ እኩል እንካፈላለን ሽልማት ዘይት አለ ጨው አለ አሻዋ አለ በርበሬ አለ ከተሸነፍን ግን የለም ይኸውልሽ እኔ የምልሽን ብቻ ነው የምትናገሪ የቡና ማሳ ትገዣለሽ አልኩሽ በቃ በሚሰጠን ገንዘብ እሺ ፈርልብላሽ እንጂ ያሽ ፈርልብላ ይኸውልሽ ሌላ የሆነ መጥፎ ነገር የሚናገር ምናምን ሰው ካለ ጀሮ እንዳሰጭ ግን ብቻ እኔ የምልሽ ብቻ ተግባባን አይደል ቡና ይቅርብሽ ነይ እንሂድ ወደዚህ ያበባ የኔ ግራጎን እንደምታየው ካጠገባችን ያሉት ሌላ እንኳን አንድ 3 4 ብታንሸለሽው እኔ እንደነሱ አይነት ክፉ ሐሳብ አላስብም ከቻልሽ ውለጅ ካልቻልሽ ደግሞ አርፈሽ ቁጭ እንደውም ዜና አለኝ አሁን በዚሁ መናገር ከቻልኩ ዜና አትናገሪ እንደው ቅድም እንደው ሳሽኮረምነኝ አንድ እንደው አንድ ይያለው ጠንተሻል ጠንቻለሁ ነው የምትለው ኧረ በማሽኮር ነው ኧረ እናንተ ስንት ጊዜያችሁ ነው አሁን እኮ ቅድም ስንገባ ተተጋባን 2 ወራችን ነው የ6 ወር ጽንስ አለኝ ነው የምትለው እንኳን ደስ አለ እንኳን አብሮ ደስ አለን እግዚአብሔር ያክብርልኝ ተተጋባችሁ 2 ወራችሁ ነው እሳ የ6 ወር ጽንስ አለ ጥሩ ነው ደስ ይላል እኔስ ደስ ያን እንትን ፍቅር የለ ግለጥ ግለጥ አንተ ግለጥለት ያስተላልፍለት ትሰማኛለህ አንተንም እሷንም ደማችሁን ነው የማፈሰው ደማችሁን ኧረ እዚህ ላይ ቆይ አጃጥለ አደም ፍቅራችን ተገላለጡ ነው ሚዲያ እኮ ነው ፍቅር አይደል ናግለኔን ተመግደላችሁ በፊት እዚያች ቤት ብትመለሽ ደምሽን አፍስሼ አጥንትሽን ከስክሼ የጎታ ደልገን ነው ማረግሽ ብሎሻል ብለህ ይሄን ወክልና ይዘህ ንገራት ተወካይ ሄዲ በቃ ሄዲ ተናስ ውጣ ሰምተኛል አይደል ይሄ ከዘራ ደግሞ ላንተ ነው ሄዲ ተወካይ በቃ ሄዲ ነገር ተናገር ተወካይ እንግዲህ ቀጣዩን ጥያቄ ኧረ እንዴት ወንዱ ስጡን እንጂ ሽልማቱ እንይዝበት ጥያቄው አልተጠናቀቀም እኮ ወንዱ ወይ ደግሞ ይጠየቃል ይጠየቅ እንጂ ሴቷ ወደ ውጭ ተመረክ በጀርባ አስቻለ ተመረክ ጀርባ ና ጨርሰው ጨርሰው እዚህ ከመረክ ጀርባ ይሁንቱ እዚሁ ከመረክ ጀርባ ውክልና ነው አሁን የሚጠየቅ ሴቶችን ወክሎ አይደል ወንዱ ናቸው አሁን የሚጠየቁ አሁን እኮ 3ቱን ተመለስ 3ቱን ተጠፋው እኩል ጥያቄ እኮ ነው እንዴት ያለሽ አሉልሽ እዚህ ጃጉል አርገሻል አንቺ እናፍቃታለሁ ጥሩ እኮ ናቸው እነዚህ እኮ ባላሽ ጥሩ ናቸው የ6 ወር እርጉዝ ናት 2 ወራቸውን ተተጋቡ ባንዱ ያየው እንዴት እንደ አራቱን ዘንዶ አራቱን ጎበዝ ነው አንተ ግን በረጅሙ ነው የምትሰድ በይጅ አጃ አራቱን አንዱ ጊዜ አንዱ የለም በዚህ ዋ እንዴት ያ ነገር ነው እቺ መውጫውን ማታውቋት አይዞህ ጅኑ ነው አይቷት ምንም አታውቅ ጅንኑ ጥሩ ሰው ናት እንደው የዋናት የዋሐሰን ችላፎሽ የወንዱ ጥያቄ ወደ ጥያቄው እናልፋለን አንተ ዝም በሉ እንጂ አንደኛ ጥያቄ እቤት ውስጥ ሚስትህ የሰፋችው ስንት ሞሰብ አለ
ስንት ወሯ ነው ታገባት? 2 ወሯ አይደል? 2 ወራችን ብዙም አይኖር። ምኝታ ቤት ፊት ለፊት አንድ ሰቅላለች። ማብሰያዋ ጋርም ደግሞ 2 አለ። ደቂቃው ሊያልፍብህ ነው። ተልተሎ እሺ 5 አለ። እሺ አያጥለ እኛ 2 ስራ ስለሚበዛባት እንደው ለውጭ እሱንም በግድ ነው። በግድ ነው። አረሙ ምን ቁጥቋጦንም በእንት ስለምለ እሺ ሁለተኛው ጥያቄ ሚስትህ ከሰፈር ሰው ጋር ወይም ከማህበራዊ ኑሮ ጋር እንዴት ናት? ኧረ አሁን እኛ የገባንበት አዲስ መንደር ነው። እንዲያ ብዙም እንትን የለንም፣ ግን ሰው ወዳድ ናት። ይሄንንም ኑ ብሉ ኑ ጠጡ ነው። እኛ የቤታው ደስታው ድግስ ነው። እንዲያ በቃ ጨዋታ ነው። ተግባቢ ናት፣ ደስተኛ ናት። አያጥለያስ ተሰፈር ሰው ጋር ምጡን ናት። አትናገርም። ትንሽ እኔን አልፋልፋ ተንከል ታረጋኛለህ። ይሁን ትችላለህ። እሺ ጥያቄ ቁጥር 2 ሚስትህ ይቅርታ ቁጥር 3 ሚስትህ ወጥ ስትሰራ ሙያዋ እንዴት ነው? እኔ አሁን እንዲህ ነው ብዬ ላሳምን አልፈልግም፣ ግን የባለቤቴን ሙያ የቀመሰ ያወራ የቀመሰ ያወራ እጅ የሚያስቆረጥም ነው ሙያን ያላት። ምንም ትስራ ምንም አያጥለያስ ሲያውት ደስ ያላለ ሲበሉት አይጥም ማለት አንተ ሚስት ሙያን የምቀምስ ምን ቆንጆ ናት እንደ ማህበር ሰንበቴ ምንም ሲሆን እኛ ጋር አሁን እኛ ዘንዳ እኛ ቤት የሚቀርሱ የለም። ሙያዋ ጥሩ ነው። ቆንጆ ነው ሙያዋ ጥሩ ይሁን። እንግዲህ ጥያቄያችንን ጨርሰናል። ሴቶች ግቡ። ተወካይና ሴት አንዷ ነፍሰ ጡር ናት። የ6 ወር የጨነቀው እርጉዝ ያገባል አሉ። ገበይ ባይሆነ እሺ እንቀጥላለን። ጥያቄያችንን ለሴቶችና ለተወካዮች የመጀመሪያው ጥያቄ ቤት ውስጥ ሚስትህ የሰፋችው ስንት ሞሰብ አለ የሚል ነው። እሱማ ሴት ነኝ ስሰፋ እያቀነቀንኩ ስሰፋ የሰፋሽ ቁጥሩን እንትን ዝርዝሩን እንትን 5 ነው። ጨብጫቡ እሺ አያጥለያ ተወካይ ይደገም ሚስትህ እቤት ውስጥ የሰፋችው ስንት ሞሰብ አለ? የለም እልም ያርግጥ ምን አልከ? ለተሰፍታ አላንጠለጠለችም። የለም እንዲያውም እኮ እሷ እንዲያውም ታኔ እንዲያልባ አይበሉኝና እንዲያው ተናቴ ቤት እኮ ነው እየመጣች የምትወስድ እኮ። አሁን እኮ እናቴ 2 ቤት ነው እያስተዳደረች ያለች እኮ። እኔስ አሁን እንዲያው ዝም ብያለሁ። እናቴ የዋናችሁ ምንም አልገባኝም። የኔ ሚስት በቃ እኔ እናንተ ጭቅጭቅ እንትን መጀመሪያ እናትና ከኛ ቤት ነው እየመጣች የምትወስድ። አያጥለያ እንዲህ አልተወካይ ይዘህ ለምን ትመጣለህ? ሚስት አጥተህ ነው እንዴ? ሴት አጥተህ አንተ እንኳን አጠፋህ ቢቀርስ ምን አሁን ቢያልፍ እሱ ውድድሩ። እሺ ሁለተኛ ጥያቄ ዝም በሉ ጫበሉ። እንግዲህ ከሁለተኛ ጥያቄ ሚስትህ ከሰፈር ሰው ጋር ወይም ማህበራዊ ኑሮ ላይ እንዴት ናት? እንግዲህ እኔ ከሀገሩ ጋር ተግባቢ፣ ተጫዋች፣ ጨዋ ኑ ብሉ እንጠጣ እንብላ እንጂ ከባሌ ጋር እንደውም ከባሌ ጋር አሁን ከተጋባን 2 ወራችን ነው አይደል? ግን የ6 ወር ነፍሰ ጡር። አውቃለሁ። አጨብጭቡላችሁ። ተመልሷል። እኔ ዲያብሎስና ሰይጣን ዲያብሎስና መልአክ በ2 ቀን ያስተናገርኩ ብቸኛው ሰው ነኝ። አችኛን ያፈልልልሽ አረ ጋምኖበታል። እሺ አይ ኋላ ቆይተህ ነው የምትመረምረው ጉዳዩን። እሺ ወደ እርሳቸው ወዲያለው አያጥለያ ማን ነው ተወካይ? ይቅርታ እኔ እኮ መለየት ጠፋኝ። እየራሱ ከዚያ ከጎረቤታችን ጋር እንዴት ነው ብላሱ እንደ ጉማሬ አትናገር። እንደውም ክፉ ናት። ጭንቁ ሆኖባት ነው እንጂ ቤትም ከመጌ ጋር የምታወራ ጭንቅ እንደው መቼ ዙሮ የት ሄዳን ነው እንጂ ጉማሬ። እሺ ይሄ ጉማሬ መሰለ ልጅ አመጣ። እሺ ሶስተኛ ጥያቄ አንዴ እናቀላጥፍ። እንደው መርሞኛ እናቀላጥፍ አንዴ። እናንተን ችግር መስማት ደከመኝ። ይጠባል አይዞህ። ሚስት ወጥ ስትሰራ ሙያ እንዴት ነው? ስቶታል ዋ መቼ አግኝቶት ያው ምን አግኝቶት ታውቃለህ? ዝም ብላችሁ እኮ ነው። እሺ ቀጥል። ሚስት
አንቺ ቀጥይ። እንዴት ነው እንደው ሽርሽሟን ትሳረግለት ቻክ አይ ሞይማ ጓደኞቼ ባህሌ ይወቁት እማይ ደግሞ ስትቀምሰኝ ነው ምግብ አይ ልጄ ሙቼ እንደተነሱ ያክል እኮ የሚሰማኝ ትላለች። ሞያለ እሺ ጭብጫቦ አጭብጭብ ምን አይፊትን እንደው ተወካይ ቀጥል። ተወካይ ሙያዋን ነው ገንፎ አይሉት ምናምን ያገንፋ ወጥ ምናምን የምታመጣ እንዲሆን ምንም እንደው የምናገርበትም የምገልጥበትም አንደበትም የለም። ቤት እንዳልገባ በሉ እንግዲህ ሁላችሁም እንደተመለከታችሁት ማንጠግቦሽ ቀበሌ የሚካሄደው እንተዋወቃለን ወይ የሚለው ፕሮግራም እዚህ ላይ አብቅቷል። ተመልካቾቻችን በቀጣይ ሳምንት በአዲስ ሰውና በአዲስ ተወዳዳሪ ይዘንላችሁ እስከምንመጣ ድረስ እስከ ሳምንት መልካም ሳምንት። የአሁኑ ሳምንት ዋና አሸናፊ ምንድን ሽልማት ልንቀጥል እኮ ነው። ሁላችሁም አሁን ውጤት እዚህ መዝግብ ያለው አይደለም እንትን አደርጋለሁ ውጤት ችግር የለውም። እንዲያው ግን እኔ በስተመሃል እኔ አንድ ድምጣው ነበርኩ። አረ ለመዝናኛ እሺ ቀጥል እስኪ በእናንተ ሞቅ እንዲያደርግ ደሜን እንዳይፈላ ጎበዝ ደሜን እንዳይፈላ አይደለም ይተራል ደሜን እንዳይፈላ ጥያቄ እዚያው የኔው ጉድ አረ በጋምለ ለዚህ ነው ሞሰቡን ረግደህ የመጣኸው ደሞች ማናት ከዚህ አንስቶ ከዚህ ሰከክተ ዛት የመጣኸው እንደው ምን ምግቡን እንኳን ብትበላ ብቻህን ና አንተና እኔ ነን። አረ ፕሮግራም ይደግሰና የሰውዬ መጀመሪያው ምን አንተ እኮ እኔ አልሻልም ይሻላል። አረ ያገር ያለ ቆይ ማነሽ ምንድን ነሽ አንቺ? አንድ ባንድ ተነጋገሩ። ዝም በሉ። የ85 መጥቼ ነበር ማለት የ80 ነሽ? እርግጠኛ ነሽ? የ80 አንቺ ምንድን ነሽ? የስንት ነሽ? የስድስት ቀጣጥሮ ዛሬ ማሸነፍ ያለበት እያቀል ያ ቆይ አንተ ቆይ እስቲ አንተ ስንት ሚስት ነው ያለህ? አንተና እኔ እንነጋገራለን። ስንት ሚስት ነው ያለህ? ወይስ ተረጋጊ። አንቺ ምን እንዴት ልረጋጋ? እንዴት ልረጋጋ? አንቺ ዝም በይ ይኸውልሽ ማነው? ቆይ አንቺ ዝም በይ ቆይ እኔ ከኔ ደስ እንኳን ፈታትችንስ ዝም በይ ስልሽ እኮ ዝም ማለት ነው። ይኸውልሽ ተጣብቋል እኮ እነዚህ እኮ ይለያዩ። በዚያ ላይ አሁን ተተገናኙ 2 ወራቸው ነው። በዚያ ላይ ደግሞ እሷ ደግሞ የ6 ወር ጥንስ አላት አይደለም። እኔ አንድ አሰባለሁ። አንተ አታወራ ዝም በይ አንቺ ስሙኝ። የ6 ወር ጥንስ አላት ወይ አይደለም። እቺ እንት ጊዜያችሁ ነው ተተገናኙ። አነጋጋሪ ጠያቂ እንዲያው እኔም ደሜ እየፈላ ስለሆነ እሱም ይጥና ትልመድለን ተሰዳት ነይ አንተ ይኸው እህት ግን ይዘህ በዚያው ነይ አንቺ ነይ። አዎ ይሻላል። እንዴት ተገበገበ አልቀረችም። እሪ አልቀሳ ኖሯል። ተንገብገበ አዎ አናዝራት ነበር። ይሄን ነገር ግን እኔ ቤት ነው ማለት አጃጥለያ ባሌም አለቀ። ለኔስ አንቺ ነገርኛ አልሰደም ይስፈን ግን ለኔትኑ ሰዳት ለኔትኑ ሰዳት ተከተክታለ መደብ ትሰራለ እያሉ እንዴት አርግ እኔ ለዛፍ ይስፈን እንጂ በሉ አይተውት ተዘፈን እኔ ማለዘፍም ዘፈን እስቲ እንግዲህ በሉ እንግዲህ መቼም እና እንግዲህ ያኛው ሚላል ለጀቴን የናተ ያኛውም ይላል ለጀቴን የናተ እኔ ምን አገባኝ ሁለቱ ያገባት አፈር ልብላል። ሽልማቱን ብሰጥኝ ሸልም ነበር። እንደው የኛ ነበር መሸለም ያለበት አይሻልም? ማነው ስም ነውጣ ምን ነው ነውጣታ ይሄን ፕሮግራም ለመዝጋት ፕሮግራም ይዛል ለዝጋ ነውጣ ይሄን ድምጥ ነው ብለህ እዚህ ተዘፍን ነውጣ እኮ ሸጋ እኮ እዚያም እኮ ዘፍን ነበር። ወጣ የዘጋፍ ምን ይመስላል? ዝም በል አንተ ቆይ እንጂ ድንግዝ ነህ እንዴ? ምን ያ አይሰራም ይሄ እንትን እንዴትም አይሰራ ኮብኮብ የራስ አንተ እቺ 6 ወር ተተገናኛችሁ 2 ወር እንዴት ነው ነገሩ? ነው እንዴው ስተኝ ማናል ሸልጣችሁ ዝም በይ አግብተሻል እንግዲህ ምን ተቀናደ? ይኸው አግብተሻል። እሱን እንትን በሴት ላይ ሴት በመደረብ አንተ እንትን ህግ ህዝባር 6 87 108 ላይ አንቀጽ ተጽፎ
ሸቤ ነው የምትገባ። እኔ ምን አገባኝ 190 የማይሆን እኔ ምን አገባኝ? ለምን 190 በትዳር ላይ ትዳር በጋም ላይ አንተ ኔጋሽን ማትሰናል አንቺ ታውቂያለሽ። ዝም በይ አንቺ። እንዲያውም ይኸው ይሄን በማፍዘዝና በማደንገዝ 6 ወር ጥንት ተሌላ ጠንሰሽ እሱ እንዲያሳድገው በማድረግ አይገባም እንዴ አንተ አንተ ሽልማ እኔ በጋም ላይ ለኔ ሲሆን ማትጠናላችሁ ለሱ ሰጣችሁት ለኔ ሰጡኝ አይደለም። ውጣ የለም ውጣ ቆርጥም እንደልጥል ውጥ ሙሰኛ መስሆነ ከዚህ በቃ እኔ ያውቃለሁ። አጃጥልያ ያቢ እንደው ይሄ ማዲያበሪያውም ይቅርብህ። እሺ ይሄ ዶሮውም እንቁላል የምጥላት ትቅርብህ። ኖራን ምንም አይሰራም። እንቁላል ምን ያን ታቀፋ በቀፈቅፍ ነው እንደው ልጅ አስታቀፈ የምትቀፈቅፍ ሚስት ሸልመህ ይየም አይሻልም? አይበዙ እቺን ተዋት። እቺ ውክልና የላከችት ተዋት። ሶስት አይደረም። ቆይ ልደውልላት ለዚች የ9 ወር እርጉዝ ናት። ቶሎ ትወልዳለች። ሄሎ ሄሎ ታጫውት ነይ እዚህ ባል ተገኝቷል። ነይ ሮጥ ብለሽ ነይ አንዴ ነይ ዝም ብለሽ ነይ ዝም ብለሽ 1 2 በለኝ። ኧረ 4 5 ችግር